ስፔሻል ኢመርጀንሲ ሚኒስትሪ ነው ዛሬ በተሰነገለና በተሳለ አገልግሎት ነው የምንሰማራው እና ዘመንሽ ይባረክ። እንዴት ነሽ? ሰላም ብያለሁ። እኔ ከሁሉም ነገር ሰላም ነው፣ እግዚአብሔር ይመስገን። እንኳን አደረሳችሁ። ባልደርስ የለ እንዴ? ባል አንድ ሳምንት ይቀረዋል። ዛሬ ሆሳና አይደል? አንቺ የሆሳና ልጅ ነሽ መሰለኝ። ሆሳና ጠጋ ጠጋ አልሽብን? አይ ሆሳና ልጅማ አይደለሁም። ሆሳና ከኛ ጋር በሁለት ሰዓት መንገድ ነው፣ ቅርብ ነው። አጠገበሽ ነው። ለዛ ነው እንግዲህ እግዚአብሔር ይባርክሽ። ለካ ሆሳና ሳምንቱ ሆሳና ነው። አየሽ ረስተናል እኛ። ይገርም። አማረ እንዴት ነው ሆሳና አገር ቤት ዘንባባ ምናምን አገልድሟል ሰዎች። አንዳንዱ ወደ ጠፈር መሄድ ይመስል ነበር ራሱ ላይ ምናምን አርጉ። እንግዲህ ሰምተን ዝም ነው ብራዘር፣ ሰምተን ዝም ነው አልኩኝ። ሆሳና ባሪያም በጌታ ስም የሚመጣ የተባረከ ነው ይላል ቃሉ። በሆሳና ከተማ በ1888 ጀምሮ መከበር ጀምሯል። ሆሳና ለምን እንደተመረጠ ቅድም እየተናገሩ ነበር። እኔ ግን ብዙም አልገባኝም። በዓሉን እዛ በልዩ ሁኔታ በጣም ብዙ ሕዝብ በተገኘበት ነው የተከበረው እና ጌታችን ኢየሱስ ክርስቶስ አህያይቱን ውርንጫ ፈታችሁ አምጡልኝ ብሎ በአህያይቱ ውርንጭላ ተቀምጦ በለው። አሁን በተሰነገለው ተገለጥክ ማለት ነው። ቀጥል እስኪ። እና በጌታ ስም የሚመጣ የተባረከ ነው እስከምትሉ ከእንግዲህ አታዩኝም ብሎ ያቺን ውርንጭላ ፍቱልኝ እፈልጋታለሁ ተቀምጬባት ኢየሩሳሌም እገባለሁ። የእግሯ አፈር አይረግጥም። ጨርቅን አንጥፉላት ዘንባባ ይዛችሁ ፊቷ ዘምሩላት። መታሰሯ ይብቃና በነፃ በጣም ጌታ ይባርክ። በጣም አንተ ቆንጆ ድምፅ ነው ያለ። ጌታ ይባርካችሁ። እና ዛሬም እንግዲህ በምስጋና ዋው ቦታ እግዚአብሔር ይመስገን። በምስጋና መገለጥ ጥሩ ነው። አሜን። የከበደን ነገር እንከባለላል። ሃሌሉያ። አንድ ምሳሌ ትዝ አለኝ ልናገር። ያ በደንብ ዛሬ እኮ የተፈታ የተለቀቀ ነው። ልቁና ፍተቷት ተብሏል። ሚኒስትሪ ተለቆ የተፈታበት ኢመርጀንሲ ነው። ቀጥል። ሃሌሉያ። ይሄ በጣም ኢንትረስቲንግ ነው እና ለአንዳንዶች ፎርወርድ አድርጌዋለሁ እና አንዲት ሚዳቋ እርጉዝ ናት። የመውለጃዋ ምሽት ነበርና ልትወልድ ስትሄድ ወደ መኝታዋ ቦታ ትልቅ መብረቅ ወደቀና መኝታ ቦታዋን በሳት አቃጠለው እና ከዛ ስትሸሽ አንድ ምንጭ ዳር ደረሰችና ምንጩ ጎንበስ ብላ ልጠጣ ስትል ፊቷን ስታይ ትንሽ ፔል ሆናለች እና ያንን እያሰበች መጠጣት
ሰዓቷን ልትል ስትል ድምፅ ትሰማለች ከግራ በኩልና ሲንኮሻኮሽ ከሰዓቱ ከመጣችበት ኦፖዚት አቅጣጫ አንድ አዳኝ ቀስ ይዞ ሊገላት ይሰናዳ ታያለች እና ከሱ ደግሞ ወደ ኦፖዚት ዳይሬክሽን ልትሸሽ ስትል አንበሳ አምቡሽ አድርጎ በጣም በቃ አለርት ሆኖ ሊቦጭቃት እዛ አፉን ከፍቷል እና አራተኛው አቅጣጫ ጥልቅ ወንዝ ነው ውስጡ ክሮኮዳይልስ ያሉበት እንግዲህ በአራት አቅጣጫ በሞት መከበቧን ስታውቅ ያላት እድል ምን አስፈራኝ እንግዲህ መሞት ካልቀረ በዲግኒቲ ውሃውን ልጠጣ ብላ ትጎነበሳለች። ልክ ስትጎነበስ ኃይለኛ የመብረቅ ድምፅ ይሰማል እና መብረቁ በጣም ስላስደነገጠው አዳኙ ኢላማውን ይስትና ቀስቱ ወደ አንበሳው ላይ ይሰካል ሄዶ እና አንበሳውን ሲወጋው አንበሳው ደግሞ ተናዶ አዳኙን ማሯሯጥ ሲጀምር እሷ ከጠጣችበት ቀና ስትል አዳኙም የለም አንበሳውም የለም። ዝናቡ ደግሞ እሳቱን አጥፍቶታል። በአንድ ጊዜ 3 ሞት መንገድ ለቀቀላት። ዛሬም አለ መልእክተኛው ዛሬም በማይቻል ሁኔታ የተከበባችሁ አለ እንደዚች እንደ እርጉዝ ሚዳቆ በጭንቅ ሰዓት መውጫ ያጣችሁ እግዚአብሔር ሞታችሁን ያንከባልላል አለ። የእግዚአብሔር ስም የተባረከ ይሁን። እግዚአብሔር ሞታችንን የሚያንከባልልበት ዙሪያችንን የከበበውን አንችልም ያልነውን ነገር የሚያላቅቅበት መንገድ አለው አለ። ዛሬም መንገድ አለው። አሜን። እግዚአብሔር በወጀብ ውስጥ መንገድ አለው። አሜን። እግዚአብሔር በአውሎ ነፋስ ውስጥ መንገድ አለው። አሜን። እግዚአብሔር በማይቻል ሁኔታ ውስጥ መንገድ አለው። አሜን። መንገድ አለው። ሃሌሉያ። የእግዚአብሔር ስም የተባረከ ይሁን። አሜን። ሌላ አዲስ የገባ ሰው አለ ወንድሜ? በዛው ዌልካም በልልን። እማማ ቅድስት ገብተዋል። እንደገና ወንድማችን ፓስተር ወንደሰን ገብተዋል። ጌታ ይባርክ። ዌልካም እያልክ ወደዚህ ወደ ጂኤፍሲ ኢመርጀንሲ ሚኒስትሪ ስፔሻሊ የተሳለና የተሰነገለ አገልግሎት ጌታ ይባርክ። በዚሁም እስኪ ጌታ ይባርክ። ጥቅሱ ትላንትና ሳገኘው ነበረ። ያው ካገኘነው ካነበብነው ስለቆየ ትላንት አየሁት። ሕዝቅኤል ምዕራፍ 21 ላይ በቃ ሕዝቅኤል ከምዕራፍ 19 ጀምሮ አለ የተሰነገለና የተሳለና ይሄ ደግሞ ምንጩ ሶርሱ ካንተ ነበረና እስኪ ስለሱም ትንሽ እግዚአብሔር እንዳስታወሰ እንደረዳ ሌላ ጊዜ በደንብ ተዘጋጅተበት ደግሞ ታገለግልበታለህና ከዛ በኋላ እግዚአብሔር ይባረክ። ያው እህቴ አስቴር ጌታ ይባርክሽ። ሆሳዕና ይባላል በአገራችን። ስለዚህ ሆሳዕና ነው ስላለች በቃ እንዲሁ ህብረት ልናደርግ ነው የተገናኘ ነው። በነፃነት የምትችሉ ሁሉ አንሚት እያደረግን ውስጣችን ባለ ጸጋ እንገለጣለን። እግዚአብሔር ይባረክ እና ፋይናሊ ደግሞ ማማ ቅድስትን በውስጣቸው ያለውን ያካፍሉናል እና እግዚአብሔር ይባርካችሁ። ቀጥለው እንደሚያማረ ማማ ቅድስት እንግዲህ በቀደም የእናቴን መልእክት በጣም አድርገው ሰፋ አድርገው ሲናገሩ ተምቼ ወደ ኋላ ተመልሼ ያንን የእሷን መፈክር ወይም የጽድቅ ቃል አስታወስኩኝ። የዛሬ ብዙ ዓመት የከፈተችው የእንጀራ ቤት ስሙን ጤና ይስጥልኝ አለችው።
ለምንድን ነው እንደዚህ ያልኩት ያልሽው ብለን ጠየቅናት። ሰው ታዲያ በልቶ ጤና ከሌለው ምን ያደርጋል? እንጀራይም ከእግዚአብሔር የተሰጠ ነው፣ ጤናም ደግሞ ከሱ የተሰጠ ነው ብላ የሱቁ ስም ለረጅም ጊዜ 4 ኪሎ መሀል ነበር፣ ጤና ይስጥልኝ የእንጀራ ቤት የሚል። ያ ህንፃ አሁንም አለ፣ አልፈረሰም በአዲሱ መዋቅር እና ቢዝነሱ ግን ያው ከረጅም ጊዜ በፊት ተቋርጧል። እና በ3 አይነት ቀለም ሰርገኛ፣ ነጭና ጥቁር ጤፍ ጤና ይስጥልኝ በሚል ይሸጥ ነበር። እና በቀደም በጣም ደስ አለኝ። ማማ ቅድስት ለብዙ ጊዜ ሰፋ አድርገው ጤናን በመመኘት አሁንም ለሌላው ጤና እንደተመኙ የእሱንም ጤና በብዙ ይጠብቅሎት። ብዙ ሰው ጤና ያጣበት ዘመን ነው። እውነት ነው። ጤና ደግሞ ለሰው ልጆች አስፈላጊና ከእግዚአብሔር የተሰጠ እኔ ጤናህን እመልሳለሁ ቁስልህን እፈውሳለሁ የሚል አምላክ ነው የምናመልከውና እውነት ነው። እግዚአብሔር ለጋዮስም እንዳለው በነገር ሁሉ መከናወኑና ጤና እንዲኖር ጸልያለሁ። ጌታ አብዝቶ ይባርኮት። እንኳን ደህና መጡ። ጌታን እጅግ አድርጌ አመሰግናለሁ። እንደገናም ወንድማችን ፓስተር ወንደሰን ጌታ እግዚአብሔር ይባርክ። እንኳን ደህና ቆየህ ወንድማችን፣ እንኳን ደህና ቆያችሁ ቅዱሳን። ጤና ይስጥልኝ እላለሁኝ። አሁንም ተባረኩልኝ አለሁ አብሬያችሁ። አሜን። እግዚአብሔር ይሁን። አሜን። ወንድማችን ፓስተር ወንደሰን ዜና ሰማ። ምናልባት አሁን ያለበት ቦታና ሁኔታ አመቺ ላይሆን ስለሚችል እግዚአብሔር ረዳዋል። ወደ በኋላ ጌታ ይባርክ። ቢኒያም ወጣ እንዴ? አዎ ቢኒያም ተመልሶ ከመጣ ይገባል። እህቴ አስቴርም ታገለግላለች በዝማሬም በጸሎትም። ጌታ ይባርክ። ከዛ ፋይናሊ እንዳልኩት ማማ ቅድስት በውስጣቸው ባለ መልእክት እንዲያካፍለው ጸልየውልን እንጨርሳለን ማለት ነው። እና ጌታ ይባርክ። አሜን። የተሰነገለና የተሳለ ግን እንዳትረሳ። ጌታ ይባርካችሁ። እናንተ ልጆች ትናፍቁኝ ያላችሁ የእውነቴን ነው የማወራላችሁና የምታቀርቡት መልእክት የምትናገሩት ለዛ ያለው በቃ ለዛ ያለው ነው የእግዚአብሔር ቃል በዚህ መስመር ላይ የሚነገረው በቃ የሚናፈቅ የሚጣፍጥ። አሜን። እግዚአብሔር የተባረከ ይሁን። ዛሬ አንድ ነገር አስብ ነበረ ስለ ክርስቶስ ኢየሱስ መስቀል፣ ስለ ክርስቶስ ኢየሱስ መስቀል፣ ስለ መከራው፣ ጭጋግ የሞላበት ቀን፣ ፍርሃት የሞላበት ቀን፣ ስቃይ ያለበት ቀን፣ ያየ የሰማ ሁሉ የሚጨነቅበት ቀን ነበረ። ያ ቀን ሲወድቅ ሲነሳ፣ ሲገረፍ ሲወጋ ሲያነባ፣ ሴቶች እያለቀሱ ሲከተሉት ዘወር ብሎ እናንተ ሴቶች ለራሳችሁ አልቅሱ ለኔ አታልቅሱ ብሎ ተናግሯቸው ወደ ስራው ነው የሄደ። ሊሆን ወዳለው ነው የሄደ። በዛ ውስጥ የተደረገው ማንኛውም ነገር ሁሉ ምንም የመከራው አቅም ቢከብድ፣ ጨለማው ቢከብድ፣ ግርፋቱ ቢከብድ፣ ሁሉ ነገር ቢከብድ፣ በዛ ቦታ ላይ የሚደረገው ነገር ሁሉ በእግዚአብሔር ፈቃድ የሚደረግ ነው።
ምክንያቱም የመጨረሻዋ ጥቁር ሌሊት የመከራ ሌሊት የሞት መንገድ የሚዘጋበት ቀን ስለነበረ ሁሉም በዛ ቦታ ላይ ያገለግላል። በጣም ልቤን የነካውና ያሳዘነኝ ግን ያ መጨረሻ ጊዜ ጎኑን በጦር የወጋው ሰው ኪሊንጉ ምን ይሆን? እስኪ መሞቱን እና አለመሞቱን ሊያረጋግጥ ሲወጋው ከጎኑ ደምና ውሃ የፈሰሰው ያንን ደምና ውሃ ሲያይ ውስጡ ያለው ጭካኔ ተመቶለት ይሆን? ያ መልካምን ሰው ሲወጋው ያ ምንም ያልተገኘበት ሰው እንደዛ ሲሆን ኃጢአት ያልነካው ኃጢአት ያልሰራ ሰው ያንን ሰው ያንን ሁሉ አልፎ መጥቶ ላስትሊ በጦር ሲወጋው ምን ተሰምቶት ይሆን? ምን አግኝቶት ይሆን? ሲወጋው ደም ብቻ አይደለም የፈሰሰው፣ ውሃና ደም ነው። ያ ውሃና ደም ሲፈስ ይህ ሰውዬ ምን ተወግዶለት ይሆን? ከሰውነቱ ከማንነቱ ምን ተወግዶለት ይሆን? አስበነዋል? ያ ሰው ያንን በማድረጉ የመጨረሻውን የጭካኔውን ጥግ ሲያሳርፍበት የዛ ሰውዬ ነፍስ ምን ብላ ይሆን? የወጊው ነፍስ ምን ብላ ይሆን? ምን ተሰምቶት ይሆን? አይገርምም ወገኖች፣ ልጆች? እሱ አመፅና ኃጢአት እንደተሸነፈ በዛ ቦታ ላይ አላየም ብላችሁ ታስባላችሁ? እንዲሁ የሰውየው የልቡ ጭካኔ አልተወጋለትም ብላችሁ ታስባላችሁ? አስቡ። ስንት ጊዜ ወግተነዋል እኛስ ይሄንን ሰው። አሁንም እኮ እየጠበቀ ነው። በየዘመናቱ በየቀኑ በየሰዓቱ የእግዚአብሔር ፍቅር ለሚድኑት ያው ስቃይ እያለ ነው። ስንት ወግተነው ያልዳንበት ምክንያቱ ምንድን ነው? ኃጢአትን የምንለምደው፣ ጥፋትን የምንለምደው፣ ምቀኝነቱ፣ ያ በምንሳሳተው ስህተት አሁንም ክርስቶስን እየጎዳ ነው፣ እየወጋ ነው። ለምን አልደረሰልንም? አላየነው? እንደ ተረት ነው ይሄንን መጽሐፍ ያነበብነው? እንደ ቀልድ ነው ይሄንን መጽሐፍ ያነበብነው? ሐዋርያው ጳውሎስ ሲናገር አንድ ትልቅ ነገር ተናገረ። እንኪያስ ኢየሱስ በከንቱ ሞተ? ያስያችኋል። እኔ ይህንን ነገር ላጠናው ስሞክር ሁሉ ነገሬን ሊያስጥልልኝ ከቻለ ነው ማጠናው ብዬ ነው የተነሳው። እቀጥልበታለሁ፣ በዚህ አይበቃ፣ ገና እያየሁት ነው። ወገኖች ቅዱሳን፣ ከተጻፈው እያለፍን ስንሄድ የምንሰነዝረው ጦር በላያችን ላይ ወይም ደግሞ ያ ሞትን ሊያስወግድ የመጣው በሱ ላይ የተወረወረው ጦር ጨለማን ነው የገፈፈው። ልብ አድርጉ። ያቺ ቀን እኮ የጨለማዋ ቀን መጨረሻ ናት። ህይወቱ ስታልፍ ከ6 ሰዓት እስከ 9 ሰዓት ጨለማ ነበረ ይላል። የመጨረሻዋ ጨለማ ለክርስቲያን እኮ እሷ ናት። ይሄ የተፈጥሮ ጨለማ አይደለም፣ ስጋችን እንዲያርፍበት እንድንተኛ ነው።
የህይወት ጨለማው ከ6 ሰዓት እስከ 9 ሰዓት ጨልሟል እኮ ወገኖቼ። ያ ጨለማ አሁን ለምን ይገኛል በቤታችን? ለምን? እኔ በቃ ራሴን ሁሉ እስከ ጠላው ድረስ ነው ያነበብኩት ዛሬ። ይሄ ጨለማ ለምን በእኔ ዘመን በቤት ያየዋለሁ? ለዚህ ውጊያ ያስፈልጋል፣ ጸሎት ያስፈልጋል። ምናልባት ጌታን በጦር የወጋው ሰው ከጎኑ የፈሰሰውና ያለ ሰዓቱ ፀሐይ ብርሃኗን ስትከለክል ቀኑ ሲጨልም ይህ ሰውዬ አልዳንም ብዬ አላስብም። አንድ ነገር አይቷል። ከተፈጥሮ ሕግ ውጪ የሆነ ነገር አይቷል። ተአምር አይቷል። ድንቅ ነገር አይቷል። ጠፋሬ ሰው ቢሉ ሲነሳ የቅዱስ ስጋ የቅዱስ አምላክ ሞትን ድል ያሸነፈው አይተዋል። መቃብሩ ባዶ ሲሆን አልዳኑም ብላችሁ ታስባላችሁ? አዲስ ነገር ብናይ ጥርጣሬ ውስጥ አይደል እንደምንገባ? አሁን እኛ አንዴ ለአንድ ነገር ተከስቶ እንደዚህ ነው እኮ ቢሉን እንጠራጠራለን። እንዴ በዚህ በዲሲ እኮ ክርስቶስ መጥቷል ቢሉን እኮ ይሄ ነው ቢሉን እኮ አናምንም የምንል እንዳይመስላችሁ፣ እንጠራጠራለን። ግን ይሄ ሰውዬ ያለ ጥርጥር ያን ጊዜ ሂት ሚራክል፣ የሚገርመው ከሚራክል ሁሉ በላይ የሚገርመው ሚራክል ከጎኑ የፈሰሰው ደምና ህይወት ውሃው የህይወት ውሃ፣ ደሙ ደግሞ ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው ተብሎ እንዲጻፍ ይህንን የማይገባው ይመስለናል ወገኖቼ። ብዙ አልናገርም፣ ያለሁበት ቦታ ማመች አይደለም። ግን እንደው ዝም ብዬ እንዳላልፋችሁ ነው የጀመርኩት። አጥንቼው ስጨርስ ምናልባት እተርከዋለሁ በሚገርም አይነት ሁኔታ ብዬ አስባለሁ። ደራሲ አይደለሁም፣ ግን ለራሴ ያክል አልሰንፍም። እና ወገኖቼ፣ ልጆቼ፣ ይቺ ሳምንት የኛ የጾም የጸሎት ሳምንት ትሆንልን። ነገ ጀምረን በቃ ማየት ያለብንን እንድናይ፣ ይህ የመጨረሻው በህይወታችን ውስጥ ይሄ ምንድን ነው የሚተረማመስ ነገር? በትግርኛ ህርክራክ ይባላል። በአማርኛ ምንድን ነው? ውሃ ከስሩ ወደ መጨረሻው ገደማ ከእንስራ ውስጥ ሲቀዳ ወይ ሲገለበጥ ምንድን ነው ቆሻሻ ነገር ምናምን ነገር እንደዚህ ይርመሰመሳል። ብዙም ባይታይ ግን በቃ ውሃነቱ ጥሩ እንዳልሆነ ያሳያል። እና እንዲህ ያለውን ህይወታችን ወደ ጥሩ ወደ ንጹህ እንዲመጣ ወገኖቼ በጾም በጸሎት መትጋት አለብን። እኛ ሰነፎች ነን፣ አንጾምም። እኔ በመጾም እምቀና በማን መሰላችሁ? በእስላም እቀናለሁ። ስርዓታቸውን ጠብቀው ነው የሚጾሟት። ስለሚሆነው ነገር አናውቅም፣ እግዚአብሔር ነው የሚያውቀው። ልክ ነው ልክ አይደለም አሉን ነው። ግን ክርስቶስም 40 ቀን ጾሟል እኮ። ጾም አይጎዳም። ለጤንነትም እኮ ይጾማል። ምግብ እየተውን አይደለ? ለጤንነት እንዳንሞት እድሜ እንድጨመርልን አይደለም። እድሜ እንደሚጨመርልን ሳይሆን ጨለማውን ጥሰን እንድንወጣ በቃ የመጨረሻው። እውነቴን ነው ልጆች ምነግራችሁ። ልጆችም ባለትዳሮችም ናችሁ እኮ ብዙዎቻችሁ። ልጆች ስላችሁ እኔ ወልጄ ላደርሳችሁ ስለምችል ነው። የመጨረሻው በቃ ያኔ ክርስቶስ የዛሬ 2025 ዓመት የሰራውን ዛሬ በቃ ይሄ ዝም ብሎ ረክረክ እያለ እንትን እያደረገ ማጥለያ በማጥለያ ጨርቅ አርጎ አይጠለልና የሚቀረው ማለት ነው። ረክራክ እንደሱ አይነት ነው። እና ዛሬ እንደውም ፊት ጠርቶ እንዲወጣልን እግዚአብሔር ይርዳን። ህማማት ቀኗችን በሙሉ አብረን እንጾም። በዛ ውስጥ ብዙ ምስክርነት ሰማለሁ ብዬ አስባለሁ። እኔም እጾማለሁ ብያለሁ። አም ዲያቤቲክ በት እጾማለሁ።
እግዚአብሔር መልካም ነው። በጣም ነው ጌታ ይረዳኛል። አሜን አሜን። እንጾምና በቃ ያ የሰቆቃው ቀን ያ ክርስቶስ በመስቀል ላይ ሆኖ የመጨረሻውን በጦር የተወጋበት የሞት የመጨረሻ ወይም ይሄ የጥቁሩ ቀን የጥቁሩ ዓመት የመከራው ዓመት የመጨረሻው ቀን ያቆመበት ነው እና በቃ አሁን እኛ ያቆምልን እግዚአብሔር። በዚህ መንፈስ እንድንጸልይ አደራላችኋለሁ። አካፍላችኋለሁ ብዬ አስቤ አይደለም፣ ስትደውሉ ነው የገባሁት። ተባረኩልኝ። አሜን። ጌታ ይረዳናል። በጣም እንጸልያለን። ስትጸልዩ ሰማችኋለሁ። እሺ፣ እግዚአብሔር መልካም ነው። እህቴ አስቴር አለች። ሐሙስ ቀን እንግዲህ እንጠባበቃለን ይሄን መልእክት በደንብ እንደተባለው ዛሬ እግዚአብሔር ይመስገን ከፍታው እንደሚሉት ወስደናል። ደግሞ በደንብ እንደተባለው ደግሞ እግዚአብሔር ይመስገን እህቴ አስቴር እንግዲህ ከነማሂ ጋር ጸልያችሁ አንዱን ሐሙስ እንግዲህ እንጠብቃለን። ጌታ ይባርክሽ። አሜን። በዚሁ ጸልይልን። ወንድሜ አማረም እንዳልጨረሰ አውቃለሁ። ከዛ ወንድሜ ፓስተር ወንደሰንም በኋላ እድሉን ካገኘ ተሰጫቸውና በዛው ጸለይስ ትጨርስልናለሽ እህቴ አስቴር። እኔ ልጸልይ ወይ? ማነው አማረ ከስኪ ካልጨረሰ የጀመረውን ይጨርስልን። ፓስተር ወንደሰን እንኳን ዛሬ የሚችላል መሰለኝም ስቲል ሚውት ነው። ወንድሜ አማረ አልጨረስክም? ሐሳብህን ምናልባት ጠቅለል ማድረግ የምትፈልገው ካለ ጌታ ይባረክ። ኦኬ ወንድሜ የገባሁባችሁ በጣም ይቅርታ። አረ አይደለም። ይሄን መልእክት በጣም አረ ማማ ቅድስ በጣም በእውነት ተባርከናልና ወንድሜ አማረም ጨርሶ ነበር አንድ አቅርቦልን። ስለዚህ እንደው ትንሽ መጨመር ካለበት እህቴ አስቴር ከመጨረሷ በፊት ብለን ነው። ቀጥል ወንድሜ አማረሽ። እኔ በእውነት በጣም የማዘር መልእክት በጣም ነው የሚባርከኝ። በጣም የበሰለና እውነትም እኔ መድኃኒት ባልወስድ በጣም ለዚህ ሰዓት ጾም እንደራበኝ ምንም ሌላ ነገር አይርበኝም። ምክንያቱም የጌታን ፊት መፈለጊያ ጊዜ ነው የሰጠኝ። በብዙ እግዚአብሔር ፊት ጸልያለሁ፣ ጌታም እየረዳኝ ነው። አሁን በቅርቡ ወደ የት ስቴት ነው ያሉት ማማ ቅድስ? እናንተ ጋር ናችሁ? ሂውስተን ነኝ ያለሁት እኔ ቴክሳስ ነኝ። ኦኬ አይ ቲንክ እኔ ቨርጂኒያ የምኖረው። ስመጣ በደንብ ደውልልዎታለሁ። ይህን ቁጥር ይዘውና ይጸልዩልኛል። በጣም ጸሎቶን እፈልጋለሁ። ጌታ እግዚአብሔር አብዝቶ ይባርኮት። ዳኒ እንግዲህ በዚህ ሌላው የተተነገለ ከማለት ሌላ ደግሞ ድልድይ የሚባል ሚኒስትሪ አለ። አንዳችን ለሌላችን የተሰበረ መርከብ ጀልባ አዘጋጆች ወይም ደግሞ በአደጋ ጊዜ ማምለጫ መሳሪያዎች አድርጎናል። ጌታ ይመስገን። የማማ መልእክት የዚያው መልእክት ነው። የመስቀሉን ቃል መተረክ በዚህ ዘመን ቤተ ክርስቲያን ሞቱንና ትንሣኤውን ለመናገር የተሰጠችበት ዘመን ላይ ነው ያለ ነው። ሌላ ድራማ አይደለም። ሰዎች ቅዱሳን ሲገናኙ መስራት ያለባቸው ስለ በጉ ደምና ስለ ምጽአቱ፣ ስለ መከራው፣ ስለ ስቃዩ፣ ስለ ትንሣኤው በዛም ስለ መፈወሳችን
መሆኗ ቀርቶ ዛሬ የሰዎች ቴራፒ መፈጸሚያ ሆናለች። ስለዚህ እግዚአብሔር ጌታ ኢየሱስን እንዲልከው የዓለም ሊበቃን ያስፈልጋል። ይህ ዓለም ዘላቂ አይደለም፣ ማንንም የሚመራ አይደለም። ሞት ሰውን በየቀኑ እየጠረገው ሲሄድ የምናይበት ምድር ላይ ነው ያለነው። ስለዚህ እኛም አዳኝ ወጥመድ አመለጥን፣ ወጥመድ ተሰበረ፣ እኛም አመለጥን ተብሎ ተጽፎ፣ ስለዚህ ከአዳኝ ወጥመድ የምናመልጥበትን ምልክቶች የከበሩ ከእግዚአብሔር ከአምላካችን አፍ ስለ ልጁ ስለ ኢየሱስ ክርስቶስ ትንሣኤና ሞት የሚናገሩ መልእክቶች። ዛሬ አንድ ቦታ ነበርኩኝና ሰባኪው መልእክቱን ከኤ እስከ ዜድ አንደኛ ነገሥት ላይ ነው የተሰበከው። አሁን አዲስ ሰው ምንድን ነው ከዚህ የሚማር? የእግዚአብሔር ሰራዊት ያሸንፋል ብለን ስንል በምንድን ነው እኛ የምናሸንፈው? አሁን ማዘር ሲናገር ወንጌል ይሄ ነው። ዛሬ በእያንዳንዱ ቤተክርስቲያን ውስጥ ቤተክርስቲያን የክርስቶስ መሆኗ እኛ የክርስቶስ መሆናችን ወንጌል ካልተሰበከልን፣ ወንጌልን ካልሰማን፣ መዳናችንን ካላጸናን ይሄ በቃ ለመሟሟቅ ትጠረምሳለህ። አንዱ አለ አፍሪካኖች ረሃብ ስላለብን ትንፈቱ ሁሉ ትበላለህ ነው አለ። ረሃብ ስላለ እና ዛሬ መንግስተ ሰማያት በሯን ከፍታ ለምትጠብቀው ትውልድ ትበላለህ፣ ትጠረምሳለህ ሳይሆን ኢየሱስ ለአንተ ሞቶልሃል። ትንሣኤና ህይወት ለአንተ ነው። ኢየሱስ እንደ ሞተና እንደ ተነሳ ካመንክ አንተም ከክርስቶስ ጋር ትነሳለህ። ይሄ ነው መልእክቷ ሊሆን የሚገባውና ቤተክርስቲያንን በእውነት እግዚአብሔር በእንደገና ትንሣኤ ያስባት። የቅዱሳንን ህብረት ጂኤፍሲ ይህንን ዓላማ የምትከተል ልትሆን ይገባል። በክርስቶስ ወንጌል ላይ ማትደራደር፣ በቃ በቀን ውስጥ አንድ ጊዜ በተገናኘን ቁጥር ህይወትን ሰምተን አለዛ በቃ የሞት ነው የምንሄደው ወገኖች። ምንም ከዚህ ዓለም ነገር ጋር ነስኪያት በዘመናቸው እግዚአብሔርን አምልከዋል። ልክ ነው። ነገር ግን ኢየሱስ ከመጣ በኋላ ሁሉ በኢየሱስ ተጠቅልሏል። ዓለምን ለመጠቅለል ነው የሚለው አይደለ እንዴ? ምድር ሁሉ ለሱ እንድትገዛለት ነው። ጌታ ኢየሱስ የተባረከና የተመሰገነ ይሁን። አሜን። እንግዲህ ከዚህ በኋላ መልእክቶቻችንን እየፈተሽን ትንሣኤ በእውነት እየተናገርን ነው ወይ? ዳግም ምጽአቱን እየተናገርን ነው ወይ? የመከራው ዘመን መቼ እንደሆነ እየሰበክን ነው ወይ? ለዚህ ነገር ሰው እንዴት ነው የሚዘጋጀው? በእውነት በሕዝቅያስ ጦርነት ድል ማድረግ ነው ታሪኩ የሚያበቃው መጽሐፍ ቅዱስ ወይስ መነሻ አድርገን መዝጊያችን ክርስቶስን ማድረግ አለብን? እና መልእክቶቻችንን እግዚአብሔር ወደ ከፍታ ያምጣቸው፣ ወደ በለጠ ወደ እግዚአብሔር የማቅረብ አቅም እንዲኖራቸው። እኛ የምናየው ነው በቃ ፈቀቅ አይልም። የሚድን ሰው የለም። አንዳንድ ጊዜ አሉ 2-3 ጊዜ ይቀበላሉ ሰዎች በቃ እየተመከሩ 2-3 ጊዜ ጌታን ይቀበላሉ ሰው ዳን እንዲባል።
የሚድኑ ሰዎች በእነ ሐዋርያት ዘመን ዕለት ዕለት ይጨመሩ ነበር። ዛሬም በእኛ ሕይወት፣ ዛሬም በወገኖቻችን ሕይወት፣ ዛሬም በቅዱሳን ሕይወት እግዚአብሔር የሚድኑትን ይጨምርልን። የሚበዙ ይሁኑ የሚድኑት። እግዚአብሔር አዲስ ሰው ሲመጣ በቃ በዛ በዚህ ብለን ለዛ ለአዲስ ሰው ክርስቶስን ለመስበክ የምንረባረብ ያድርገን። ጌታ እግዚአብሔር በእውነት ጥሩ ነው። እርስ በርሳችን መነቃቃታችን ይሄ የጌታ ፈቃድ ነው። ወንድሞች በህብረት ቢቀመጡ መልካም ነው፣ ባማረ ነው ይላል። ግን አዲስ ነፍስ፣ አንዲት ነፍስ እግዚአብሔር እንዲሰጠን ግን እንጸልይ። በወር አንድ ጊዜ፣ በአመት አንድ ጊዜ እንኳን በቃ በ10 ዓመት አንድ ጊዜ እንኳን አንድ ነፍስ ስጠን በለው። እግዚአብሔር ይሰማል። እግዚአብሔር ደግሞ መከሩ ብዙ ነው፣ ሰራተኞች ጥቂቶች ናቸው ብሎ እንዳለን እኛ በስተን ነው አይደለም፣ ጥቂቶች ነን። ስለዚህ የመከሩ ጌታ ሰራተኞችን እንዲልክ ለምኑ ነው ያለው የመከሩን ጌታ። ዛሬም ሁላችንም ከጌታ የተቀበልነው የምናካፍልበት እግዚአብሔር መድረክ ሰጥቶናል። በኦንላይን ብዙ ሰው መድረስ ይቻላል። እንደገና ሞቶ በመመስከር ስትሪት ላይ እንደገናም ደግሞ በየመስሪያ ቤቱ አጋጠመን። አሁን ዳኒና እኔ ትራንስፖርት እንሰራለን። በቀን ለአንድ ሰው እንኳን ሳልመሰክር አልገባም እና እግዚአብሔር በዚህም ሆነ በዛ ሰዎች ወንጌልን እንዲሰሙ ይጠቀማል። ትራንስፖርት ተሳፍሮ ይሄዱ። ጌታ ወንድሜ ጌታ ይወድሃል፣ እህቴ ጌታ ላንቺ ሞቶልሻል። ይህንን የምንል ሰዎች ለምን? ኦርቶዶክስ እኮ ሆሳዕና ብለው ሳር ላያቸው ላይ የሚያደርጉት ይሄንን ቀን ለማሰብ ነው። በጌታ ስም የሚመጣ የተባረከ ነው ብለው ወንጌል እየሰበኩ ነው። መቀለጃ አይደለም ለነገሩ። እግዚአብሔር ግን ሰውን ሁሉ ከራሱ ጋር ለማስታረቅ፣ ዓለምን ከራሱ ጋር ለማስታረቅ የልጁን የኢየሱስ ክርስቶስን ደም አፈሰሰ። እናታችን ቅድም ሲናገሩ ክሩሻል ፓርት አንዱ ጥቁር መወጋቱ ነው። ሌላው የሾህ አክሊል ነው። ሌላው ወንድማችን ፓስተር ጥላሁን ሲናገር በእጁ ላይ የተደረገው ሚስማር ነርቡን በጥሶታል። ምን ያክል ስቃይ እንደተቀበለ፣ ምን ያክል መከራ እንደደረሰበት ወገኖቼ፣ ጀርባው 40 ጊዜ በጅራፍ እየተገረፈ እንደገና እየተተፋበት በጥፊ እየተመታ እያዳፉት ጌታ ሆይ አይሁዳ ማጽያን ሰቀሉ ሆይ ንጹሕ ክርስቶስ ሆንክ በደለኛ በለለኛ መስቀል አሸክመው አስረው ገረፉ እያዳፉ መስቀል አሸክመው አስረው ገረፉ እያዳፉ ግብዞች እንደ ራሳቸው መስሏቸው ምራቅ እየተፉ በፊት ቀለዱ አንተን ሊጎዱ ምራቅ እየተፉ በፊት ቀለዱ አንተን ሊጎዱ በመስቀል ላይ ተጠማው ስትል ታላቅ በደል ሐሞትና ከርቤ ሰጡ ቀላቅለው ጠጣ ብለው ሐሞትና
ከርቤ ሰጡ ቀላቅለው ጠጣ ብለው። እግዚአብሔር ሆይ ስለሰጠን ስለ ኢየሱስ ክርስቶስ ትንሣኤ በጌታ በኢየሱስ ክርስቶስ ስም እናመሰግናለን። አሜን። እግዚአብሔር ሆይ አንተን በተጠማ እግዚአብሔር ሆይ ሕይወት እንድንፈልግ አንተ መጠማትን አስተማርከን። በመስቀል ላይ የነፍሳት ረሃብ፣ የሰው ልጆች ደህንነት እግዚአብሔር ሆይ እዛ እንጨት ላይ ተንጠልጥለ ተጠማው ስትል እግዚአብሔር ሆይ በምትኩ እግዚአብሔር አባት ሆይ አንተ እዛ ቦታ ላይ እንድትሞት ስለተፈረደ የሞት ኮምጣጤ አመጡልን። እግዚአብሔር ሆይ አንተ ግን የሚያረጉትን አያውቁም። ውሃ ስጠኝ ብየው እንኳን የሚያረገውን አያውቅም። ኮምጣጤ ይሰጠኛል፣ ይኸው ተመልከት፣ ይቅር በላቸው እባክህ። ጭካኔ አይናቸውን አሳውሮት፣ ክፋት አይናቸውን አሳውሮት እግዚአብሔር ሆይ በመስቀል ላይ ንጹህ ደምን ሲያፈሱ አያውቁም፣ አልገባቸው። ሰይጣንን እያገለገሉ እንዳለ አልተረዱም። እባክህ ይቅር በላቸው ብሎ ጸለየ። ጌታዬና አምላክ በኢየሱስ ክርስቶስ በመስቀል ላይ ከተናገርካቸው 7 ነገሮች አንዱ ተጠማው ያልክበት ነው። ሌላው ተፈጸመ ያልከው ነው። እግዚአብሔር ሆይ እነሆ እናትህ እነሆሽ ልጅሽ ብለህ ዮሐንስን ለማርያም ማርያምን ለዮሐንስ የሰጠህበት እግዚአብሔር አባት ሆይ እነሆ ዛሬ በገነት ከኔ ጋር ትሆናለህ አልከው። እግዚአብሔር አባት ሆይ ዛሬም ለብዙዎች መዳን የተገኘበትን የዘላለም ሕይወትን የሰጠው ተፈጸመ ያልክበት የቤተ መቅደስ መጋረጃ የተቀደደበትን እውነተኛ ወንጌል በኢየሱስ ክርስቶስ ስም ለዓለም ሁሉ ያስተላለፍክበት የመስቀል ስቃይ ቀራንዮ አናት ላይ እነሆ ቃል ኪዳኑን ያፈረስክበት የድል እግዚአብሔር አባት ሆይ ክብር አሁንም ለትውልድ እንዲደርስ አቅም እንድትሆነን ጉልበት እንድትሆነን ወተን መመስከር እንድንችል ኃይል እንድትሆነን በኢየሱስ ክርስቶስ ስም እንጸልያለን። አሜን። ስምህ ለዘላለም የተባረከ ይሁን። አሜን። ለሁሉ ነገር ተመስገን። አሜን። በብዙም በጥቂት ማዳን ላይ ታነህ እግዚአብሔር ሆይ ሁሉን ልታደርግ ቻይነህና ለዘላለም ስምህን እንባርካለን። አሜን። ለዘላለም ስምህን ከፍ በከፍ እናደርጋለን። አሜን። አሜን። ትውልድ ሁሉ የሚያመሰግነው ስም እግዚአብሔር ልጅ የናዝሬቱ ኢየሱስ እነሆ ዓለም ሁሉ ይገዛለት ዘንድ ትውልድ ሁሉ ያመሰግነው ዘንድ የተገባ ስም የኢየሱስን ስም ስለሰጠ ውዳችንን ጌጣችንን ዝርግፍ ጌጣችንን እግዚአብሔር ሆይ እነሆ መግቢያችንን ኢየሱስን እንድንናፍቅ ነፍሴ አንተን አንተን አለች እንድንል እግዚአብሔር አባቶ ይህንን የፍቅር እነሆ ድርሰት በቀራንዮ መስቀል ላይ እነሆ ላክልን። አሁንም ለዘላለም ስም የተባረከ ይሁን። እንደ ኢየሱስ ክርስቶስ ያለ ማንም ስለሌለ እግዚአብሔር አምላክ ያከበረው ስም እነሆ በገናናው ክብር በዛ በመገለጥ ተራራ ላይ ሆኖ በእርሱ ደስ የሚለኝ የምወደው ልጄ እርሱ ነውና እርሱን ስሙት እንዳልክ ሃሌሉያ አሜን። ሃሌሉያ። በኢየሱስ መጠማት የሚገባውን ስም የሰጠን አምላክ ለዘላለም ስም ይባረክ። አሜን። አሁንም እናከብራለን። ሃሌሉያ። እዚህ ያሉትን ወገኖችን ጌታ ሆይ በብዙ እጥፍ ባርካቸው። አሜን። እኔን ባርከኝ። ሃሌሉያ። እነሆ አንደበቶቻችንን ባርክ። አሜን። የልባችንን ሀሳብ መንፈሳችንን ባርክ።
እግዚአብሔር ሆይ የትም ቦታ ብንሄድ እግዚአብሔር ሆይ ከአንተ ውጭ መዳን የለም። እግዚአብሔር ሆይ መዳን የተገኘበትን ይህንን ስምህን ፈልገን እግዚአብሔር ሆይ ኢየሱስ ያድናል እንድንል፣ ኢየሱስ ይታደጋል እንድንል፣ ኢየሱስ ይመጣል እንድንል፣ ኢየሱስ ተነስቷል እንድንል ጸጋና ጉልበት እንድታበዛልን በጌታዬ በናዝሬቱ በኢየሱስ ስም ማጸናለሁ። አሜን። እግዚአብሔር ሆይ የነጋ እነሆ የኔ ጌታ ሌሊት ዳንኤል በአንበሳ ጉድጓድ ውስጥ እንደተጣለ አለመቅረቱ እነሆ ኢየሱስም በሰይጣን እግዚአብሔር ሆይ እነሆ ግዛት ውስጥ ከ3 ቀን በላይ አለመቆየቱ ሞትን ድል አድርጎ መነሳቱ እግዚአብሔር ሆይ በዳሪዮስ መንግስት ታላቅ እግዚአብሔርን መፍራት እንዲመጣ ዳንኤል ከአንበሳ ጉድጓድ እንደወጣ፣ ዮናስ ከአሳ ነባሪ እንደወጣ፣ ኢየሱስ ከመቃብር ፈንቅሎ መውጣቱ የዓለም ሁሉ የምስራች ሆኖ ተነገረ። እግዚአብሔር ሆይ ነገር ግን ተጨንቀው ለነበሩ ጨለማ አይሆንም። እነሆ የዛብሎንንና የንፍታሌምን ምድር አቃለለ፣ የአሕዛብን ገሊላ አከበረ ተብሎ እንደተጻፈ በደም የተጨማለቀ እነሆ በጨርቅ እግዚአብሔር ሆይ ለማቃጠያ ይሆናል። እነሆ ሕፃን ተወልዷል፣ ወንድ ልጅም ተሰጥቷል። አለቅነት በጫንቃው ላይ ነው። ስሙ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። እነሆ ከዛሬ ጀምሮ እስከ ዘላለም እነሆ በአባቱ ዙፋን ላይ ይቀመጥ ዘንድ የእግዚአብሔር ቅናት ይህንን አድርጓል እንደሚል ቃል ዛሬም የሰላሙ ንጉሥ እነሆ በትንሣኤ ሰላም ለእናንተ ይሁን ብሎ እንደገባ ሰላም እንዲሆን በኢየሱስ በብዙዎች ዘንድ ሰላም በአጡ ላይ ሰላም እንዲሆን ሰላም በምድራችን ላይ እንዲሆን አሜን። ሰላም በወገኖቻችን ላይ እንዲሆን ሃሌሉያ። ሰላም አሜን። በቤተ ክርስቲያን ላይ እንዲሆን አሜን። ሰላም በአጡ ላይ ሰላም። የሰላም አምላክ ፈጥኖ ጠላታችሁ ከእግራችሁ በታች ይቀጠቅጠዋል። የጌታ ጸጋ ከእናንተ ጋር ነው። የሰላም አምላክ አሁንም ሰላምን ስለምትሰጥ ስም ይባረክ። አሜን። ቀሪውን ጊዜ ባርክልን። አሜን። አሜን። እናመሰግናለን። ሃሌሉያ። አንተ ባረክ በጌታ በኢየሱስ ስም አሜን። አሜን። እግዚአብሔር ይባርክ። አሜን አሜን። እንግዲህ ስንጀምር አውጀናል። የተሰነገለና የተሳለ ዛሬ ሚኒስትሪ የሚሆነው እህት አስቴር ደግሞ ጨምራ ሆሳና ብላለች እና ቀላል አይደለም። የሆሳናው መልእክት ተሰበከ። የተሰነገለና የተሳለ መልእክትም ጸሎትም እግዚአብሔር ይባረክ እና ጌታ መልካም ነው። በማማ ቅድስት በኩል የመጣው መልእክት እንደዚሁ ደግሞ በድጋሚ በደንብ ሐሙስ ቀን ደግሞ እግዚአብሔር ይመስገን ባለፈውም ሳናስበው ሐሙስ ቀን እግዚአብሔር እንዳደረገው አሁን ከፊታችን ያሉት ሐሙሶች አንዱ እግዚአብሔር ረዳናል። ጌታ ይባርክሽ እህቴ አስቴር። አሁን መድረኩን ለመንፈስ ቅዱስና ላንቺ እሰጣለሁ። ከዛም ፊት ዳኒ አንድ እንደ ማስታወቂያ እንግዲህ ሳኖዜ ነው የምትኖረው። በጣም የሚደንቁ በጣም ሁላችንን የዚህን የክርስቶስን ወንጌል እኔንም ሳሚንም ሌሎችንም ብዙዎችን ወደ ጌታ ያመጡ እናት ነገ አሜሪካ ለመጀመሪያ ጊዜ ይገባሉ እና መልእክታቸው በጣም ጥልቅ ነው። በህይወት ምስክርነታቸው በጣም ብዙዎች ተባርከዋል እና አንዱን ቀን ብትሄድ በጣም ትባረካለህ። እናት ወንጌል ሲሰብኩ መስማት በቃ በጣም ነው የሚገርመኝ። ግን እንደተመቸ እንደው በጣም ብትካፈል በጣም ደስ ይለኛል። እንደው ተሐድሰ እንደምትመጣ በዚህ በርጅና ዘመናቸው ለወንጌል ስራ ተጋብዘው መምጣታቸው በጣም ነው የገረመኝና ጌታ ቢረዳ ብትሄድ እንግዲህ እንደተመቸ ወይዘሮ ፓስተር ፈትለ ነው
ነው። ጌታ ለእኔ እናቴ ናቸው እንግዲህ ያሳደጉኝ። በዛው ብትተዋወቃቸው ደስ ይላል። እግዚአብሔር ይባርክ። ዳንኤ ተባረኩ። አሜን። ጌታ አንተ ማነህ? ራስህ ከቴፈትለ ጋራ እንደዚህ አታችመንት ያለህ ልጅ አንተ ማነህ? የት ቸርች ነበርክ ብዬ ልጠይቅህ ነው። እኔ ኢትዮጵያ ወንጌላዊት ምስጋና ቤተክርስቲያን መስራች አባል ነኝ። ከኢትዮጵያ ወንጌላዊት እኔ አማረ እባላለሁ። ምክንያቱም ምስጋና ቸርች ሲመሰረት እኔ ቤት ነው የተመሰረተው። ጋሻ አስራት እኔ ጋር መሰረተ ክርስቶሶች ነን እኛ። ቴፈትለም እኛ ጋር እኮ ነው የነበረችው ለነገሩና አላወኩም ብዬ ነው። ከዛ ከኔ ጋር ጋቦን ኤምባሲ ጎን ስለነበረ ቤቴ ያው ኤምባሲም ትንሽ አታውቀኝም እንግዲህ ቅድስት ነው የምባለው እንዴ? በደንብ እንጂ በደንብ ነው የማውቀው። እውነትህን ነው። ማማ መቅደስን እነ ማማ እነትዬ አልማዝ እነ ጋሼ ፍሬም እነ ጋሻ ስርዓት አብረን ያገለገሉን። ጋሻ ስርዓት ኦልሞስት ለእኔ ጓደኛዬም ነው። አንድም ቸርችም ስለነበርን አብረን የምናገለግል ስለነበረ አዎ በቀደም ጠይቄዋለሁ። እንደው ምስጋናን መሰረቱ እነሱ። ህብረት ነው የነበረው፣ ግን በኋላ ምስጋና ሆነና እንትን አደረጉ። ከዛ ከኔ ጋር ወጥተው ከነ ካፒቴን አዳም ቤት ነው ፕሮግራሙ የተጀመረው። ኮሎኔል ክፍሌን ያውቋቸዋል። እንግዲህ ዘመን ረዘምብኝ። መስራቾቹን በሙሉ ነው የማውቀው። ፓስተሩ ራሱ ማለት አሁን ወደ ሜሪላንድ ነው ያለችው። የቃቁና የኮሎኔል ክፍሌ ቃቁ በጣም የታወቀች አገልጋይ ናት። አድሮት የፈትለግን ለእኔ በጣም የቅርቤ ሰው ናት። ታዲያ ለምን ወደ እናንተ አካባቢ ኢንቪቴሽንን በላከቻሉ? በግሌ እጠራት ይሆናል እንጂ በቸርች ደረጃ የመጥራት አቅም የለኝም። ታፕ ላይ ያሉት ሙሉ ወንጌሎች ስለሆኑ ከሙሉ ወንጌል እንግዲህ ስልኮን ይሄንን ስልክ ወስጄ ደውልሎትና እናወራለን። ምናልባት ረስቼ ዘንግቼ ይሆናል እንጂ የማማ ቅድስት ሲል ጋሻ ስራትን በጣም ሰማው ነበር። ተሻለው ጻሞት ነበር። አይ አልተሻለውም። ያው ቤት ነው የሚውለው። እኔ በቅርብ ሄጄ ጸልዬለታለሁ። እዛውን ቦልጅ ኢትዮጵያ ነው ያለው። ጥሩ ልጆቹ ጥሩ እየጦሩት ነው። በጣም እግዚአብሔር ረድቶት ጌታን አገልግሏል። እውነት ነው። ጌታን አገልግሏል። ተገፍቷል፣ በእግሩ ሄዷል። ጌታን አገልግሎ የሚወድቅ ሰው የለም። ለማንኛውም እዚህ መስመር ላይ ያሉ ወገኖቻችን ጊዜ እንዳንወስድባቸው እንገናኛለን። እኔ እናንተ ተባረክልኝ። ተባረኩ ቅዱሳን። ብዙ ጊዜም እንደዛ ነው የምናደርገው። ብዙ ጊዜ ሰዎች ጂኤፍሲ ሚኒስትሪ ከአንዱ ክፍለ ዓለም ሌላው እንደ ድንገት እንደዚህ የሚተዋወቁ የሆኑ እና ትንሽ ኢንፎርሜሽን ከተለዋወጡ በኋላ እንደተባለው ደግሞ በውስጥ መስመር ይገናኛሉ። በውስጥ መስመር ማማ ቅድስትና ወደሚያማረ ትልቅ ፌሎሺፕ እንደምትመሰርቱ እርግጠኛ ነኝ። በዚህ በተሳለና በተሰነገለ መንፈስ ነው የተገናኛችሁትና እግዚአብሔር ይባረክ። አሜን። ብሪጅ የሚለው ነገር ገብተዋል። አይ ኖ ሃሌሉያ አሜን። ለጣውንቷ ገረድ ሆነ ያገለገለች እመቤት ናት። የእውነት ሴት
ይሄ ነው ታሪካቸው እና ዳኒን ኢንካሬጅ አድርጉት በጣም ሄዶ እንዲካፈል ለዛ ነው የጋበዝኩት ያለው የት ስቴት ነው የተያቸው ካሊፎርኒያ ነው የጋበዟት ካሊፎርኒያ ነው አጭታለች ማየዋተኝ ምስክርነቷን በቃ ያ እንግዲህ ፓስተር ይልማ ይባሉ ነበረ መሰረተ ክርስቶስ ጎረቤት የነበር እሱ ቀበሌ 20 ነበርኩ ከቀበሌ 20 ቀበሌ 19 መጥቼ ነው ምስጋና የተመሰረተችው አዲስ ቤት ነው ኦኬ ይማናኔ ድንበር ነው የሚለየን ያው ጌታን ሳያቅ ጀምሮ ጎረቤት የነበረ ከዛ ጌታው እድገቱ በጣም ፋስት ነው በእግዚአብሔር መንፈስ ማደጉ በጣም ፋስት ነው መሞቱ ደግሞ አሳዘነኝ አው በጣም አሜሪካ እንግዲህ መልእክት ቀባሪም የሆነ መንፈስ ስላለ መተው በቃ ሲያቀው ማጭር ጊዜ ነው በቃ ያጣደፋቸው ደና መተው እናወራለን እግዚአብሔር ይባርኮት አስቴርዬ በጣም ጌታ ይባርክሽ በትዕግስት ስላዳመጥሽን እግዚአብሔር ካንቺ ጋር ነው ተባረኩ በጣም ነው ደስ የምትሉት ገና ተዋወቀታል ባንዴ እንኳን ደስ አላችሁ እንግዲህ የጥንት ክርስቲያን ከሚባሉት አንዷ ናቸው እኔ እንግዲህ ስማቸውን በጣም ልጅ ሆኜ ነው የሰማሁት እና እውነትም ነው ደግሞ የሁላችን እናት ናቸው በጣም ልናከብራቸው ይገባል እግዚአብሔር ብዙ ዘመንን በቤቱ የሚጣፍጥ ነገር ከውስጣቸው የሚወጣው ለዚህ ነው እንደዚህ ቶሎ ነገራቸው በጣም ውስጤ ነው ይገባ የነበረው ስለዚህ ካደረኩበት ቤተክርስቲያን ስለሆኑ በጣም እግዚአብሔርን አመሰግንኩ ያው መሰረተ ክርስቶስ ምስጋናን ከወለዱ ሰዎች መካከል አንዱ እሳቸው ናቸው እንግዲህ ለአጭር ጊዜም ቢሆን አብረውን የቆዩት ያው እንግዲህ እግዚአብሔር በቤቱ ፈልጎ የሚያገናኘውን ያቀበታል ጌታ እግዚአብሔር ይባርኩት አሜን እግዚአብሔር ይባርክሽ አስቴርዬ ልክ ነው ደስ ይላል እናንተም እግዚአብሔር ይባርካችሁ በጣም ደስ ይላል አሜን ማማቅ በጣም እኮ ነው የምንወዱት በእውነት እግዚአብሔር ዘመኑን ይባርክ ለኛ በተለይ በጣም በቃ ጥሩ እንትን ነው እግዚአብሔር ዘመኑን በእኛ ራሱ የናፈቅነው ነው በነገራችን ላይ ጂኤፍሲ እኔ በጣም ነው የሚናፍቀው በጣም ነው የምወደው ምክንያቱም በቃ ለኛ የተሰጠን ትልቅ ስጦታ ነው አንዳንዴ እኛ ሰዎች ስንሆን የተሰጠን ስጦታችን አናውቀውም ያው ሰው ከመሆናችን ነው እንጂ በጣም በቃ ደስ የሚል እንትን ነው ለሁላችንም ጥሩ ያገልግሎት በር አለ ጥሩ በቃ ደስ ይላል ብቻ ዳኒም እግዚአብሔር ይባርከው ሁላችሁም ተባረኩ እንጸልያለን አሜን በምህረቱ ከጠራኝ ጀምሮ ኢየሱስ በይቅርታው ከሳበኝ ጀምሮ አንተን ይላል ቤተቀይሮ እሱን ይላል ቤተቀይሮ ኢየሱስ ይላል ቤተቀይሮ ኢየሱስ ይላል ቤተቀይሮ ጌታ በምህረቱ ከጠራኝ ጀምሮ ኢየሱስ በይቅርታው ከሳበኝ ጀምሮ እሱን ይላል ቤተቀይሮ ጌታ ይላል ቤተቀይሮ እሱን ይላል ቤተቀይሮ ጌታ ይላል ቤተቀይሮ ሃሌሉያ 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 ኢየሱስ ይላል ቤተቀይሮ እሱን ይላል ቤተቀይሮ ጌታ ይላል ቤተቀይሮ ኢየሱስ ይላል አሜን አሜን ሃሌሉያ
በምሕረቱ ከጠራኝ ጀምሮ ኢየሱስ በይቅርታው ከሳበኝ ጀምሮ እሱን ተቀይሮ ጌታ ጌታ ይላል ልቤ ተቀይሮ ኢየሱስ ኢየሱስ ይላል ልቤ ተቀይሮ ጌታ ጌታ ይላል ልቤ ተቀይሮ ሃሌሉያ መንፈስ ቅዱስ አባ አባ ይላል ልቤ ተቀይሮ ኢየሱስ ኢየሱስ ጌታ ጌታ ይላል ልቤ ተቀይሮ ኢየሱስ ኢየሱስ ይላል ልቤ ተቀይሮ ሃሌሉያ ጌታ ጌታ ይላል ልቤ ተቀይሮ ኢየሱስ ኢየሱስ ተቀይሮ እሱን ይላል ተቀይሮ ጌታ ጌታ ይላል ተቀይሮ ሃሌሉያ ሃሌሉያ መንፈስ ቅዱስ እናመሰግንሃለን እንወድሃለን መንፈስ ቅዱስ መሻታችን ስለሆንክ ጌታ ሆይ እናመሰግንሃለን ስለሆንክ ጥማታችን ስለሆንክ መንፈስ ቅዱስ እናመሰግንሃለን ውዳችን ስለሆንክ ጌታ ሆይ በእውነት ናፍቆታችን ስለሆንክ በእውነት ጉዳችን ስለሆንክ እናመሰግንሃለን ጌታ ሆይ ሰው ሁሉ የሚጓጓው ነገር አለው ግን ለእኛ የምንጓጓው አንተ ነው ምናፍቀው አንተ ነው ምንወደው ምናፈቅረው አንተ ነው የሚለው መላ ሰውነታችን መንፈስ ቅዱስ እናመሰግንሃለን በእውነት ስም ይባረክ አባ ለዘላለም ተባረክ በእውነት በፍቅርህ ዋጀኸን በዘላለም ፍቅርህ የዋጀኸን ጌታ ሆይ በሞትህ ነፃ ያወጣኸን ዛሬ አፋችን ከፍተን ልንዘምር የበቃ ነው እንደፈለግን ዓለም በሙሉ ልንሽተረተር የበቃ አንተ ፍቅር የተነሳ ስለሆነ ነው ጌታ ሆይ እናመሰግንሃለን ዛሬ ነፃነት ያገኘ ነው ዛሬ ያማረብን ዛሬ የተዋብነው መንፈስ ቅዱስ ካንተ የተነሳ ስለሆነ እናመሰግንሃለን አሜን ጌታ ሆይ በእውነት ከምስጋና ውጪ ምን ይሰጥሃል እናመሰግንሃለን አቅማችን ስለሆንክ ሞተህ ስላዳንከን ጌታ ሆይ ጌታ ነፍስ ከመስጠት በላይ ፍቅር የታለ ጌታ ሆይ የኛ ይሄን አክል ነው በእውነት የከፈልከው ነፍስህን አሳልፈህ የሰጠኸው መንፈስ ቅዱስ ለዚህ ሁሉ እናመሰግንሃለን በእውነት እንወድሃለን መንፈስ ቅዱስ ጉጉታችንም አንተ ነህ ናፍቆታችንም ፍላጎታችንም አንተ ነህ መንፈስ ቅዱስ እናመሰግንሃለን ከፍ እናደርግሃለን አባ በእውነት ሀገሪያ ይባረክ ዙፋን ይባረክ እኛ ያዩ አይኖች ይባረኩ እኛ ያዳኑ እጆች ይባረኩ እኛ ከጨለማ ስላወጣህን እናመሰግንሃለን ወደሚደነቅ ብርሃን ስላሸጋገርከን ጌታ ሆይ እናመሰግንሃለን አሜን ሃሌሉያ ዛሬ ቀን ጌታ ሆይ ስንቶቹ አላገኙት እኛ ግን ጌታ ሆይ እንደዚህ አምሮብን እንደዚህ ተውበን እንደዚህ ተጊጠን ዛሬ የተገኘ ነው ከአንተ የተነሳ ነው ጌታ ሆይ እናመሰግንሃለን ስንቶቹ ሆስፒታል ተኝተዋል ስንቶቹ ሞተዋል ጌታ ሆይ ስንቶቹ ሰላማቸው አጥተዋልና እኛ ግን አንተ ስላለህ አንተ ከኛ ጋር ስላለ ጌታ ሆይ አምሮብናል ተስማምቶናል ተመችቶናል መንፈስ ቅዱስ እናመሰግንሃለን ይህ የሆነው ከአንተ ስለሆነ እናመሰግንሃለን አንተ ከኛ ጋር ስላለህ ነው አንተ ከኛ ጋር ስላለህ ነው ስላልተለየኸን ነው ጌታ ሆይ እናመሰግንሃለን እናመሰግንሃለን መንፈስ ቅዱስ ጌታ ኢየሱስ የፍቅር ባለቤት የሰላም ባለቤት መንፈስ ቅዱስ እናመሰግንሃለን በእውነት ዘላለም ከዘላለም ስም ይባረክ አሜን አሜን ጌታ ሆይ ከአመታቶች ስም ይባረክ መንፈስ ቅዱስ አንተ
ኃይላችን ስለሆንክ ተስፋችን ስለሆንክ ዋስትናችን ስለሆንክ ጌታ ሆይ እናመሰግንሃለን። ጠበቃችን ከለላችን ስለሆንክ መንፈስ ቅዱስ ጌታ ሆይ እኛ በሰው ጌታ ሆይ ያልታየ በሰው ጆሮ ያልተሰማ በሰው እጅ ያልተሰራ ጌታ ሆይ ለእኛ መንግስት ሰማያት ስላዘጋጀህልን እናመሰግንሃለን። አሜን። መንፈስ ሃሌሉያ ገባህ ምስጋና ይገባሃል አምልኮ መንፈስ ቅዱስ ኦ ጌታ ሆይ ውስጣችን አንተን ይሸታል በእውነት ሃሌሉያ ጌታ ሆይ ያንተ ጠረን ነው ይጣፍጣል በእውነት መንፈስ ቅዱስ ይጣፍጣል ያንተ ጠረን ኢየሱስ ሃሌሉያ ጌታ ሆይ ያንተ ጠረን ከሩቅ ይስባል ጥሩ መዓዛ አለው መንፈስ ቅዱስ ይሸታል ይጣፍጣል ስለሚጣፍጥ እንወድሃለን ውስጣችን ለዛ ነው አንተን የሚለው መዓዛህን ስለሚጣፍጥ ነው መንፈስ ቅዱስ ኦ ኢየሱስ እናመሰግንሃለን አሜን እናመሰግንሃለን ለእኛ ጣፋጭ ኢየሱስ ለእኛ ፍቅር ኢየሱስ ለእኛ ውድ ኢየሱስ እናመሰግንሃለን አሜን ስም ይባረክ ሃሌሉያ ማደሪያህ ይባረክ ምስጋና የሚሰዋልኛ ከብረኛል ተብሎ እንደተጻፈ እናከብርሃለን በእውነት እኛ ከአንተ ውጪ የምናከብረው ሌላ ማንም የለም ክብራችን አንተ ስለሆንክ ማረጋችን አንተ ስለሆንክ መንፈስ ቅዱስ እናመሰግንሃለን ጌታ ሆይ በድንቅ አጠራርህ የጠራህን ጌታ ሆይ በረፍቱ ዘንድ የመራህን በለመለመ መስክ ያሳደርከን ዘላለም አምላክ ቅዱስ እግዚአብሔር እንዳንተ በእውነት ማን ነው ለክብር የሚያበቃው እናመሰግንሃለን ክብራችን ነህና መንፈስ ቅዱስ ኦ ኢየሱስ ሳምንታችን የተጠበቀው ባንተ ነው እናመሰግንሃለን ቀኖቻችን የተዋቡ አንተ ስለሆኑ እናመሰግንሃለን ጌታ ሆይ በእውነት እዚህ ያሉ ወንድም እህቶቼን አመሰግንሃለሁ መንፈስ ቅዱስ ይገባሃል ምክንያቱም ካንተ ካልሆነ ይህ እድል አይገኝማ እድሉ ስላገኘን እኔንም ጭምር እናመሰግንሃለን መንፈስ ቅዱስ ስም ይባረክ ጌታ ሆይ አሁንም ቢሆን በእውነት በዚህ ቦታ በዚህ ሁኔታ በዚህ በአማረ ሁኔታ ስናመልክህ የማይወዱ ክፉዎች በኢየሱስም በስም ስልጣን አሰርናቸው በኢየሱስም በስም ስልጣን አሰርናቸው አሜን ሃሌሉያ ወደ ጄፍሲ የሚመደቡ በአይን የማይታዩ በእጅ የማይዳሰሱ ሰላም ጠሪ የሆኑ በጌታ በኢየሱስ ስም የተመደበላቸው ጥልቅ ባህር እንዲገቡ ጸልያለሁ በጌታ በኢየሱስ ስም ሰውነት የሌለበት ጥልቅ ባህር በኢየሱስ ስም እንዲገቡ ጸልያለሁ በአይን የማይታዩ በእጅ የማይዳሰሱ በዙሪያችን እንዳንበሳ የሚያገሱ ጥቃቅን ቀበሮች በጌታ በኢየሱስ ስም እቅዳቸውን አፈረስ ነው አሜን ይፈራርስ በኢየሱስ ስም ስልጣን ለዘላለም እንዳይሰራ ሃሌሉያ የተመደባችሁ ወደ እናቴ ወደ እህት ወንድሞቼ የተመደባችሁ በጌታችን በመድኃኒታችን በኢየሱስ ስም ደመሰስናቸው ሰላም ጠሪ የሆናችሁ እናንተ በኢየሱስ እቅዳችሁን አፈረስ ነው ይፍረስ በጌታ በኢየሱስ እቅዳችሁ አጀንዳችሁ ለዘላለም እንዳይሰራ አድርገን ቀድር ነው በጌታ በኢየሱስ ስም ይቀደድ አሜን in the mighty name of Jesus ይቀደድ በኢየሱስ ስም ዓላማችሁ እንዳይሰራ አድርገን አፈረስ ነው በኢየሱስ ስም ይፍረስ በተሰጠኝ በልጅነት ስልጣን በናዝሬቱ በኢየሱስ ስም አፈረስ ነው ይፍረስ በኢየሱስ ስም ቅዳችሁ ይፍረስ ጌታ ሆይ ቅዳችሁ ስለፈረሰ አመሰግንሃለሁ ጠላት እንደ ፍላጎቱ ስላላገኘን አመሰግንሃለሁ መንፈስ ቅዱስ በእውነት በዚህ ጉባኤ አንተ ተመላለስበት አንተ ክበርበት መንፈስ ቅዱስ አንተ በኃይል ተመላለስበት መንፈስ ቅዱስ አንተ ብቻ ክበርበት አንተ ብቻ ንገስበት ጌታ ሆይ አንተ የሌለህበት ነገር አያምርም ጌታ ሆይ አንተ የሌለህበት ነገር ውበት አይኖረውም
ጌታ ሆይ ብናጌጠው ራሱ አያምርም ጌታ ሆይ አንተ ካለህ ግን ሁሉም ነገር መልካም ነው ሁሉም ነገር ያምራል ጌታ ሆይ በዚህ በጂፍ ውስጥ አንተ እንድትመላለስ ጸልያለሁ እንድታስውበው እንድታጌጠው ጌታ ሆይ አንተ በእውነት በኢየሱስ ስም ለጂፍስ የጉብኝት ጊዜ እንዲሆን ጸልያለሁ ሃሌሉያ እግዚአብሔር አባት ሆይ አሜን አሜን ይሁንልን in the mighty name of Jesus hallelujah ጌታው አንተ በእውነት ደቂቃ ሰኮንድ የማይፈጅብህ ከዘላለም አምላክ የጉብኝት ጊዜ እንዲፈጥን በኢየሱስ ስም ጸልያለሁ በጌታ በኢየሱስ ስም ካንተ የሆነ ጉብኝት ከሰማይ የሆነ ጉብኝት በኢየሱስ ስም እንዲፈጥን ጸልያለሁ ፍጥነት እንዲጨምር በኢየሱስ ስም ፍጥነት እንዲጨምር ጸልያለሁ የሚያደርገኝ ነገር እንዳይኖር አንተ ጌታ ሆይ አንተ ያስጀመርከው ነገር ጌታ ሆይ ፍጻሜው ስለሚያምር በኢየሱስ ስም ጌታ ሆይ እንዳስጀመርከው ፍጻሜው እንዲያምር ጌታ ሆይ ነገሮች ሁሉ ፈጥን በኢየሱስ ስም ጸልያለሁ ጌታ ሆይ ሁሉም አንተ ስለሚሆን ስም ይባረክ ጌታ ሆይ በእውነት እዚህ ያሉ ወንድም እህቶቼ መንፈስ ቅዱስ አመሰግንሃለሁ ስለ ወንድሜ አማራ አመሰግንሃለሁ ስለ እናቴ ቅድስት አመሰግንሃለሁ ጌታ ሆይ ስለ ወንድሜ ወልደሰን አመሰግንሃለሁ ስለ ወንድሜ ዳኒ አመሰግንሃለሁ ስለ ራሴ አመሰግንሃለሁ መንፈስ ቅዱስ ስለ በዛልን ምሕረትህ አመሰግንሃለሁ ጌታ ሆይ በእውነት በዘመናችን ጌታ ሆይ የሚያሰናክለን ነገር እንዳይኖር ጌታ ሆይ እንድትጠብቀን ጸልያለሁ ጌታ ሆይ ለዚህ ዓለም ብልጭልጭ እንዳይውጠን ጠላት እንዳያሸንፈን መንፈስ ቅዱስ ስጋ እንዳያታልለን ጌታ ሆይ በእውነት ሰዎች ነንና ወደ ኋላ እንዳናፈገፍግ ዘላለም አምላክ እግዚአብሔር ሆይ እጃችን አጥብቀህ ልባችን አጥብቀህ ያዝ መንፈስ ቅዱስ እንሰጥሃለን ጌታ ሆይ እንካመለተውነታችንን እንሰጥሃለን ዘላለም አምላክ መንፈስ ቅዱስ ጌታ ሆይ በዚህ ጉባኤ መስራት ያለበት ሰው እንዲሰራ ጸልያለሁ መዳን ያለበት ሰው እንዲድን ጸልያለሁ መለወጥ ያለበት ሰው እንዲለወጥ ጸልያለሁ መዳሰስ ያለበት ሰው እንዲዳሰስ ጸልያለሁ አሜን አሜን ጌታ ሆይ አንተ ታምር ነገር እንድታደርግ ጸልያለሁ በዚህ በጂኤምሲ ውስጥ ጌታ ሆይ አዲስ ነገር እንድታደርግ ጸልያለሁ እነሆ ሁሉም አዲስ አደርጋለሁ ያልከ ዘላለም አምላክ እግዚአብሔር ሆይ ጌታ ሆይ በእውነት አሁን ይበቅላል ያልከ ዘላለም አምላክ ጌታ ሆይ አዲስ ነገር በእውነት አሁን እንዲበቀል ጸልያለሁ አዲስ ታሪክ አዲስ ምዕራፍ እንዲከፈት ጸልያለሁ ከተለማመድ ነገር ውጪ ጌታ ሆይ አዲስ ነገር በኢየሱስ ስም ጌታ ሆይ እንዲሆን ጸልያለሁ መንፈስ ቅዱስ ወታምር ባለቤት ኢየሱስ አዲስ ነገር ማድረግ የምትችል አንተ ብቻ ስለሆንክ ጌታ ሆይ ታምር መስራት የምትችል አንተ ብቻ ስለሆንክ ድንቅ ነገር ማድረግ የምትችል አንተ ብቻ ስለሆንክ ጌታ ሆይ አንተ ብቻ ታምር እንድታደርግ ጸልያለሁ ጌታ ሆይ ይህ ሳምንት መንፈስ ቅዱስ እናታችን አደራ ሰጥተውናል ጌታ ሆይ ከቻላችሁ ጾሙ ስላሉን ጌታ ሆይ አንተ እንድታግዘን ጸልያለሁ መንፈስ ቅዱስ ሃሌሉያ ሆይ ያ መታሰቢያ እንድናደርገው መንፈስ ቅዱስ ጌታ ሆይ ያ የተገረፍከውን ጌታ ሆይ ለኛ ብለህ ያስቃይ የተቀበልከውን ያ ጌታ ሆይ ደምን ባያነባኸውን የሾህ አክሊል የተደፋህበትን ለኛ ነው ለማንም አይደለም ለፍቅር ግድ ብለው ነውና ጌታ ሆይ ያ ግን ቁስል እንዳንረሳ ያ የፈሰሰው ደም እንዳንረሳ ጌታ ሆይ ያ የተደፋኸው ሾህ አክሊል የተወጋኸውን ያ ሚስማርህ ጌታ ሆይ እጅህ የተበሳበትን እንዳረሳ ጌታ ሆይ አንተ እንዳናሳዝን ጌታ ሆይ እርዳን መንፈስ ቅዱስ ማንረሳውም እኛም ጌታ ሆይ ለኛ የከፈልከው ዋጋ በጣም ታላቅ ነገር ስለሆነ መቼ ማንረሳውም መንፈስ ቅዱስ ኢየሱስ ጌታ ሆይ ያረሳም ያንን መከራህን ወገኔ ጥለው ብቻ የሆንከው ጲላጦስ በጅራፍ ጀርባ የበላው
የሾህ አክሊል ደፍተህ ደም ያፈሰስከውን ጌታ ሆይ ያረሳም ያንን መከራህን ወገኔን ጥለህ ጲላጦስ በጅራፍ ጀርባ የበሳውን የሾህ አክሊል ደፍተህ ደም ያፈሰስከውን ቀራንዮ ተራራ መስቀል ተሸክመ ማንም ሳያግዝ ረዳ ሳይኖር እደም ላብስ ጎርፍ የዛኔ ጭንቀት በሞት ተያይዘ ስለኔ መልቀስ ጌታ ሆይ ያረሳም ያንን መከራህን ወገኔ ጥለው ብቻ የሆንከውን ጲላጦስ በጅራፍ ጀርባ የበሳውን የሾህ አክሊል ደፍተህ ደም ያፈሰስከውን ጌታ ሆይ መቼም አንረሳው። ለእኛ የተሰቃየኸው የከፈልከው ጌታ በግንባራችን ማህተም አድርገንበታል። ጌታ ሆይ በልባችን ጌታ ሆይ እናት ጽፈነዋል። አንረሳውም። መንፈስ ቅዱስ ለእኛ የዋልከው ውለታ ሰው እንኳን አንድ ውለታ ከዋለ ሰው ውለታ እንኳን አይረሳም። እንዴት ለእኛ የሞት አክል ነገር ተከፍሎልን እንዳንረሳ እርዳን ጌታ። አሜን። እንዳንረሳ ጌታ ሆይ እግዚአብሔር ሆይ አበርታን። አሜን አሜን። እንዳንሸመጥጥህ ጌታ ሆይ እርዳን እባክህ መንፈስ ቅዱስ። አሜን። የሮፖ ሾፖ ኮቶ ኮፖ ሃሌሉያ ኦፖ ሼካቱራ ሃሌሉያ ሆሊ ስፒሪት የስ ሆሊ ስፒሪት መንፈስ ቅዱስ ሃሌሉያ ለእኛ የከፈልከው እንዳንረሳው እርዳን። አሜን ጌታ ሆይ ይህ ነገር እያሰብን እየጸለይን አንተን እያመለክን እንድናሳልፈው እርዳን። አሜን ጌታ ሆይ በሁሉም ነገር ስም ይባረክ። አሜን ሃሌሉያ ሮፖ ሼካቱራ ፓካቶ ኮፓራፓያማ አማሺማ ካቱራ ፓካቶ ኮፖሮፖ ዩሙ ኦዜሜሼማ ጠላት ለዲያብሎስ ይሁን። አሜን ጌታ ሆይ ስለ አመሰግንሃለሁ። አሜን ሃሌሉያ አሜን ተባረኩ። ጌታ ይባርክ። ተባረኩ። አሜን ባርካችሁ። አሜን 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 አሜን። በእውነት እግዚአብሔር ይባረክ። የረዳን ጌታ ክብሩን ይውሰድ። ጌታ ዘመንሽን ይባርከው። በእውነት እህቴ አስቴር በብዙ ትዕግስት ለታላላቆች እድል ጊዜ ሰተሽ ታግሰሽ እንደዚህ ስላገለገልሽን እግዚአብሔር አንቺንም ዘመን ያገልግል። እግዚአብሔር ይባረክ። የኔ መሰለ ጊዜ የሰጠን ጌታ ክብሩን ይውሰድ ብለን ነገ እንግዲህ እንደ እግዚአብሔር መልካም ፈቃድ በብሉይ ኪዳን በዘሌዋውያን ክለሳ እንገናኛለን። እንግዲህ ወደ 12 ነው 11 ምዕራፍ ነው የምንከልሰው። እግዚአብሔር ይረዳናል። የተያያዘ ሐሳብ ስላላቸው ጌታ ይረዳናል። እግዚአብሔር መልካም ነው። የሁሉ ሰው አደራረግ አሰራር የተለያየ ስለሆነ እግዚአብሔር ሁላችንን ይረዳናል። እንዲሁ ከምናልፈው አጥምተናል ከምናልፍ እንከልስ በሚል ስለሆነ እግዚአብሔር ይረዳሻል። በቲክቶክም ያላችሁ አሁን አንድ ሰው ነው ማየው። እግዚአብሔር ዘመናችሁን ይባርክ። እንግዲህ ይሄ ሬጉላር ፕሮግራማችን አይደለም፣ ኢመርጀንሲ ይባላል። ሬጉላር ፕሮግራማችን ሰኞ ቀን ብሉይ ኪዳንን፣ አርብ ቀን አዲስ ኪዳንን ነው የምናጠናው። ነገ ያው አሁን እያልኩ እንደነበረ ክለሳ ላይ ነን። ምናልባት ከቻላችሁ ሊንካችን ላይ ከሌላችሁ የዋትስአፕ ሊንክ ላይ ስለምናጠና እንልክላችኋለን በምልክት። ያው እህቴ ማስቴር አለች አለ አንዳችን ምልክት ሰጣችሁ። እግዚአብሔር ይባረክ። ስለ ሁሉ ይባረክ። እንደገና ይሄን መልእክት ደግሞ እንዲህ ተቀርቶ ዩቲዩብ ላይ ይለቀቃል። እንደገና ቲክቶክ ላይ ደግሞ እንዲሁ ተቆራርጦ ይቀመጣል። የምትሰሙ ሁሉ ይሄ መልእክት ራሱ ይቀመጥላችኋል። በጂኤፍሲ ወርልድ ዋይድ ሚኒስትሪ ትልቅ የእግዚአብሔርን ስራ ሊሰራ እየተሰራ ያለ ሚኒስትሪ ነው። አብራችሁ መሰራት የምትፈልጉ ይህም መልእክት ስትሰሙ ምናልባት እየተሰራን ባለንበት ከገባችሁ ብሉይ ኪዳንን ሰኞ ቀን፣ አርብ ቀን አዲስ ቀን ነው። ኤኒዌይስ ጌታ እስኪመጣ ወይ እሱ ወደኛ እኛ ወደሱ እስክንሄድ መሰራታችንን እንቀጥላለን። እየተሰራን እግዚአብሔር በወደደው መልኩ ያሰማራናል። ወንድማችንን አማረ ከዋሽንግተን ዲሲ አካባቢ ወደ ኢትዮጵያ አሰማርቶታል። እንግዲህ እግዚአብሔር ይመስገን። የጂኤፍሲ ሚኒስትሪ የተሰነገለና የተሳለ ሰራዊትን ይዞ የተለያዩ የጂኤፍሲ ወገኖችን እየጠየቁ እየጎበኙ ነው።
ለቅሶም የታመሙትም የወለዱትም እንደገና የኔንም ወላጆች ጠይቀዋል። ገና ይቀጥላል መጠየቅ መጎብኘት ያለበት እና እግዚአብሔር ይባርካችሁ። በዚህ እናንተም አብራችሁ መሰራት ትችላላችሁ። አልቲሜትሊ እንደዚህ አማረን እግዚአብሔር ወደዛ እንዳሰማራው ጎዶልያስ ከኛ ጋር ስንጸልይ ወደ ሳውዲ አረቢያ እንደላካት እናንተንም እንደዚሁ ዘመን ጠብቆ እግዚአብሔር ወደ ፈለገው እሱ ወደሚፈልጋችሁ ቦታ ይልካችኋልና ከኛ ጋር አብራችሁ ተሰሩ ብለን ፕሮግራማችንን እንጨርሳለን። ደህና ደሩ፣ ደህና ዋሉ። እህቴ አስቴርም ዘመንሽ ይባረክ፣ ደህና እደሪ፣ መልካም ቀን ይሁንልሽ። ደህና ነኝ። ዘመንሽ ይባረክ፣ ሁሉ ጥሩ። አሜን። የሚደንቅና የሚገርም የእግዚአብሔር መንፈስ የሞላበት ድንቅ የኢመርጀንሲ ሚኒስትሪ ነበረን። እግዚአብሔር ይባረክ። ደግሞ እኛ ረስተነው ነበር፣ እነሱ አስታወሱን። ኢትዮጵያ ዛሬ ሆሳዕና ነው እና በተለያዩ ቤተ እምነቶች እንደገባቸው ያካሄዱ ነው። እኛም የጌታ ስቅለትና ትንሣኤ የሚታሰብበት ስለሆነ ህማማቱም እንደ ቃሉ እንድናስበው በቃ የሚያስጠነቅቁ እናቶች ነበሩ፣ ታላላቆች ነበሩ፣ እንዲሁም ደግሞ ከኛም ጋር እድሜ እኩል የሆኑ ሁሉ በቃ እግዚአብሔር ይመስገን እና በጣም ነበሩ እና በጂኤፍሲ አንድ ሰሞን የተሰነገለና የተሳለ ሚኒስትሪ እንል ነበር እና ዛሬ የተሰነገለና የተሳለ ሚኒስትሪ ስናካሄድ ነበር ልሻለሁ። እና እግዚአብሔር ይመስገን። ሰላም ነሽ መቅዲሻ? ወላጆች አባትሽ ጋር ማለት ነው? ኦኬ አይዞሽ፣ እግዚአብሔር መልካም ነው። እንግዲህ ጌታ ይረዳሻል። ማዘርሽ ወደ ቤት ገቡ? ትንሽ ጊዜ ይቆያሉ ብለሽኛል እና የገቡ የመሰላቸው ሰዎች ስላሉ ትላንትና ጂኤፍሲ ላይ እንደ ድንገት ገብተዋል የሚል ስሰማ ምናልባት እግዚአብሔር የሆነ ሚራክል አድርጎ ከገቡ ብዬ ደግሞ አሰብኩኝ። ቀላል ነገር አይደለም። ወጣላት እኮ ከጨጓራ ተቆርጦ ምናምን ይወጣው። ብላኛለች። እኔ በእርግጥ ብያቸዋለሁ። መቅዲ አመስግኑልኝ ነው ያለችው። ሰው ሰርጀሪ እንደተደረገ አመስግኑልኝ ሬር ነው እና እግዚአብሔር ራርቷት ምስጋና ጠይቃለች። ለምስጋናው እግረ መንገዱ ደግሞ ሂሊንግ ያው አዲስ እንደምታውቂው ነው። ቅዳሜ በጣም መጀመሪያ ሲያመሰግን ነበር ስለሆነው ነገር ሁሉ። ከዛ ደግሞ በራሱ ስለ ሪከቨሪ ደግሞ ሰርጀሪ የተደረጉት ቶሎ ሪከቨር አድርጎ ብሎ በጣም ሲጸልይ ነበር። ያሮብ ቅዳሜ ይገርማል። አዲስ በጣም ተሞልቶ ነው የሚመጣው እና ከዛ እሱ ከጨረሰ በኋላ የሆነ ሰዓት ላይ የሆነ ሰው ብቻ እግዚአብሔር ይመስገን ምናልባት ሐኪም ቤት ገቡ የሚባለውን ቤት መስሎትም ሊሆን ይችላል። ብቻ it's okay ምንም ያው እንትን ነው። እኔ ደግሞ ምናልባት እኔ እና አንቺ ካወራን በኋላ እንደው ገብተው ከሆነ ብዬ ነው እንጂ ብለሽኝ ነበር ትንሽ እንደሚቆዩ። እና እግዚአብሔር ይመስገን። ጌታ እንኳን ረዳቸው። አንቺም እግዚአብሔር ይረዳሻል። በብዙም እየረዳሽ ነው ያለው። በጣም እግዚአብሔር እየተጠቀመብሽ እንደሆነ የምናውቀው ለእናትሽ አስፈላጊው ሰዓት እንደዚህ እንድትገኚ እግዚአብሔር ምክንያቶችን ፈጥሮ ከጎናቸው መሆንሽ በቃ ይሄ ላይፍ ታይም በቃ የምትደሰችበት ነገር ነው የሆነው እና እግዚአብሔር ይመስገን። እና እግዚአብሔር መልካም ነው። ይሄ ጉንፋን ደግሞ በቃ ከዚህ በኋላ መልቀቅ አለበት። ሳልም ጉንፋንም አንቺ መውሰድ ያለብሽን ወስደሻል። እግዚአብሔር አልቲሜትሊ መልካም አምላክ ነው።
እሱ መልካም ነውና ጥሩ ነው። በርግጥ ፋዘርሽ ምናልባት ብቻቸውን ከሆኑ አብረሽ እንድትሆኑ ሆስፒታል ነው ውሎ ወላ ከነ ብራዘር ጋር ይዘውት መጡ እንጂ ሳኔ የዋለው ዛሬ መጥቶ ዛውሽ ነበር የመጣው። እኔ እንደውም ስመጣ ደነገጠ። እንደዛው ሆንኩ ነበር የሚያውቀውና መስገን ጌታ በብዙ ረድቶናል። ጌታ እንኳን ረዳችሁ። እንግዲህ ትኩስ መውሰደሽን አትርሺ። በነገራችን ላይ እግዚአብሔር መልካም ነው። እኔ አንድ ጊዜ በጣም ገርሞኛል። ልጅ የተወለደ ጊዜ ሆስፒታል ውስጥ ፊቴን አየና አንዱ ፓስተር እግዚአብሔር ይባርክህ ለሚስትህም ለልጅህም እንዲህ እየተሯሯጥክ መሆኑ ግን ብዙ ጊዜ በዚህ ጊዜ ወይ የታመመ ሰው ወይ ደግሞ እንደዚህ ሴቶች በመውለድ ከጎን የሚሆነው ሰው ነው በጣም የሚጎዳው። እንቅልፍን በማጣት ምግብ መብላትን በመርሳት እና ሲምፕተሞቹ አንዱ እንግዲህ ጉንፋን እንቅልፍ ማለት ነው የሚሆነውና ስለዚህ እግዚአብሔር ይረዳሻል። እናትሽን በደንብ አገልግይ፣ በዛው ግን ራስሽንም ቴክ ኬር ማድረግ እንዳትረሽ። ታስፈልጊያለሽ እና በደንብ ስለምታስፈልጊያቸው እንደዛ አድርጊ። እግዚአብሔር ይባርክሽና እንግዲህ ይሄን ይመስላል መቅዲ። እኔም ፎሎ አፕ ነው አደዋወሌ። እንዴት ናችሁ? ይወልካም እና እንደዛ ነው። እግዚአብሔር መልካም ነው። እስኪ አጭር ደቂቃ እንጸልይና አንቺም አረፍ በይ። ልዑል እግዚአብሔር ሆይ እናመሰግናለን፣ እንባርካለን። ዛሬ እንግዲህ ጌታ ሆይ አዎ እኛ ሁላችን እግዚአብሔር ሆይ የምንወደው የምንጓጓለት በአመት አንዴ እግዚአብሔር አባቴ ሆይ መታሰቢያነቱ ያንተ ስቅለት ያንተ እግዚአብሔር አባቴ ሆይ ዳግም መነሳት እግዚአብሔር ሆይ አለ። ሳምንት ይቀረዋል። ሳምንቱ ሙሉ ደግሞ የተከናወኑ ነገሮች እግዚአብሔር አባቴ ሆይ በሆሳዕና እግዚአብሔር ሆይ ማለፍህ ሆሳዕና ለአርያም ብለው እንደዘመሩ እግዚአብሔር አባቴ ሆይ ከዛም በኋላ እግዚአብሔር ሆይ ያንዳንዱ እግዚአብሔር ሆይ ከነገ በኋላ ያሉት ቀናቶች ወሳኝ ቀናቶች ናቸው። አንተም እግዚአብሔር አባቴ ሆይ በእውነት እንካችሁ ይሄ ስለናንተ የሚቆረሰው ስጋዬ ነው፣ እንካችሁ ይሄ ደግሞ ስለናንተ የሚፈሰው ደሜ ነው ብለ ስጋ ደምህንም የሰጠህበት እግዚአብሔር ሆይ አንተ ጌታ ሆይ በኢየሱስ ስም ያስጠነቀክበት ያስተማርክበት ነውና እናመሰግናለን። በዛሬ ቀን ስለረዳሃቸው እግዚአብሔር ሆይ ልቁኑ ማማ ቅድስት ወንድሜ ያማረ እግዚአብሔር ሆይ በእውነት እነዚህ በእድሜ የቆዩ እግዚአብሔር ሆይ ደግሞ አንድ ቤተክርስቲያን ያደጉ መሆናቸው መገናኘታቸው መተዋወቃቸው ደስ ብሎናል በዚህ ጊዜ። ስለዚህ እግዚአብሔር ሆይ ነገር ሊያስተምሩን ሊመክሩን ምን ማድረግ እንዳለብን ሊገስጹንም እግዚአብሔር ሆይ ስለሞከሩ ሁሉ ስለቻሉ ስለደፈሩ እግዚአብሔር ሆይ እናመሰግናለን። በአሁን ጊዜ ተጠረምሳለህ ታልፋለህ። እለፍ በሚባልበት ነው ተስተካከል፣ ተመለስ፣ ቆም በለህ አስብ የሚል መልእክት ስላሰማን እግዚአብሔር ሆይ እናመሰግናለን። እና አስቴርንም ሁሉንም እግዚአብሔር ሆይ በማዳመጥ የተካፈሉትንም ስለረዳ ሁሉ ተመስገን። በዚህ ሰዓት ደግሞ እህቴ እግዚአብሔር አባቴ ሆይ መቅዲን እየረዳሃት ስለሆነ እግዚአብሔር ሆይ ወደ ኢትዮጵያ ለታላቅ ዓላማ ነው የወሰድካት። እግዚአብሔር ሆይ በጂኤፍሲም እንል እንደነበረ ስንንቀሳቀስ ከዚህ በኋላ ከአንድ ቦታ ወደ ሌላ ቦታ ስንሄድ እንደ ድሮ አይደለም የምንሄደው። ለስደት አንወጣም ወይ ለመብላት ለመጠጣት ብቻ አንወጣም፣ ለመማር አንወጣም፣ ለትዳር አንወጣም፣ ለገንዘብ አንወጣም። እነዚህን ሁሉ እናረጋለን፣ እንፈልጋቸዋለን፣ ያስፈልጉናል። እነዚህ ግን ሁለተኛ ናቸው፣ ተከታይ ናቸው ብለን በሄድንበት ሁሉ የክርስቶስ ኢየሱስን ስራ እንሰራለን። ይሄ አማራጭ የሌለውም አማራጭም የማንፈልግለት ጉዳይ ነው ብለን እግዚአብሔር ሆይ ስንንቀሳቀስ እህቴ በኬንያ ስትሰራ ቆይታ እግዚአብሔር ሆይ አንተ በኢትዮጵያ ስላሰማራሃት እናመሰግናለን። ምክንያት ፈልገ ስለወሰድካት እግዚአብሔር ሆይ ብዙ ጉዳዮች ምክንያቶች እንዳትሄድ ሊኖሯት ይችሉ ነበር። ፕሮሰስ አለ መከታተል ያለባት። እዛም እግዚአብሔር ሆይ የለመደችው ፌሎሺፕ አለ። ነገር ግን ጌታ ሆይ አንተ ለዚህ ጉዳይ ታስፈልገያለሽ ብለህ ሰበብ ፈልገ እንደወሰድካት እግዚአብሔር ሆይ እናመሰግናለን። የጂኤፍሲ ሚኒስትሪ የሰርግ ፕሮግራም የእህቴ አስቴር በነበረ ጊዜ ከእህቷ ጋር እንድትገኝ ስለረዳሃት እግዚአብሔር አባቴ ሆይ አሁን ደግሞ ከምንም በላይ የወለደቻት እናት ያሳደገቻት እናቷን እግዚአብሔር ሆይ እንድትንከባከብ ከጎን እንድትሆን ትልቅ እግዚአብሔር ሆይ ነገር እግዚአብሔር ሆይ ሰርጀሪ እግዚአብሔር ሆይ በሚደረግበት ሰዓት
እግዚአብሔር ሆይ የሕክምና ሙያ ያላት እንዲሁም ልጅ ናት። እግዚአብሔር ሆይ በእውነት እግዚአብሔር ሆይ በጎን እንድትሆን እንድትገኝ እግዚአብሔር ሆይ ከሩቅ ሆና እግዚአብሔር ሆይ ማቴ መለስበት ኬዝ ሳይዛት እግዚአብሔር ሆይ ከሩቅ ሆና ወይኔ እናቴ ምን ሆነች ሳትል እግዚአብሔር ሆይ ከጎን እንድትሆን ስላደረካት እናመሰግናለን። እግዚአብሔር ሆይ ተመስገን። ፍጹም ደግሞ አሁን ሂሊንግ ደጋግመን ጸልየናል፣ አሁንም እንጸልያለን። እግዚአብሔር ሆይ በኢሳይያስ ምዕራፍ 67 እንደተናገርከን እግዚአብሔር ሆይ በእውነት ለምስጋና እስኪያደርጋት ድረስ ዝም አትበሉ፣ ለእግዚአብሔርም ረፍትን አትስጡ ተብሎ እንደተጻፈ እግዚአብሔር ሆይ ፈጽሞ ሂሊንግ መጥቶ ሪል እግዚአብሔር አባቴ ሆይ ምስጋና እናታችን ቆመው እግዚአብሔር ሆይ የዘለሉ ልል የሚሉበት እግዚአብሔር ሆይ በላና በረታ ተብሎ እንደተጻፈ ያለምንም መሳቀቅ መመገብ ያለባቸው ምግብ ተመግበው ሰውነታቸው ጠንክሮ እግዚአብሔር አባቴ ሆይ በእውነት ለምስጋና የሚሆኑበት ዘመን እስኪመጣ ድረስ እንጸልያለን። እግዚአብሔር ሆይ ተመስገን። ዛሬ ደግሞ እህቴን በሰበብ እግዚአብሔር ሆይ አረፍ እንድትል ወደ ቤት እንድትመጣ ስላደረግካት እረፍት ያስፈልጋታልና እግዚአብሔር ሆይ እናመሰግናለን። አሁን ይሄ ጉንፋን እንዴት ቴኬር ማድረግ እንዳለባት እሷ እግዚአብሔር ሆይ በኢየሱስም ትረዳት ዘንድ በቤት ውስጥ መወስደድ ያለባት ሜዲኬሽን የሆኑ ኸርባሎች ሁሉ እግዚአብሔር ሆይ ትሰጣት ዘንድ ታመቻችላት ዘንድ ትኩስ መውሰድ ያለባት ሁሉ ወስዳ አልቲሜትሊ ግን ፈውስ የልጆችህ እንጀራ ነውና እግዚአብሔር ሆይ ፈጽሞ ቶሎ ትፈወስ ሂል ታረግ ዘንድ እግዚአብሔር ሆይ ለቤተሰቦቿ እንደገና መሮጥ ባለባት እንድትሮጥ ያለምንም መሳቀቅ ያለምንም ራስ ምታት ያለምንም የጉንፋን ሲምፕተም እግዚአብሔር ሆይ እንድትመላለስ እርዳት። ማንኛውም አይነት ሌሎች በሽታዎች ከእግር ጥፍሯ እስከ ራስ ጸጉር ያለ ይነቀል ተነቅሎ ይውደቅ ብዬ ጸልያለሁ። እግዚአብሔር ሆይ በዚህ ሰዓት ስለ ሁሉ እናመሰግናለን። ይሄ ቤተሰብ እናቷ ላይ ስለተረባረቡ ስለረዳሃቸው ጌታ ሆይ ተመስገን፣ ተባረክ፣ ከፍ በል። እግዚአብሔር ሆይ ቀሪ ጊዜያችንን አንተ ባርክልን። የእህቴ ሌሊት ባርክ፣ የኔንም ቀን ባርክ፣ በጌታ በኢየሱስ ስም አሜን። ጌታ ይባርክሽ እህቴ መቅዲ። እንደ እግዚአብሔር መልካም ፈቃድና ሐሳብ እንገናኛለን እንግዲህ ነገ ከነገ ወዲያ